የምሰጠው ምንም አይደለም። ማንንም ሰው ቤት ሰርታ አልቅሳ ቆመው ወላሂ እንዴት ሆነው እንደሚያመጡት አላህ ብቻ ነው የሚያውቀው። ኦኬ አላህ Subhanahu Wa Ta'ala ብቻ። እኔ ከአንድ ሁለት ሶስት ታሪክ ማቃቸው አሉ እስካሁን የሚያሳስበኝ ማለት ነው። ምን ሆነው ይሆን ብለሽ የምትዩ ማለት ነው። የሰሩትን የለፉበትን ብር ማንንም ይሁን ምንም አምነው አይስጡ። የመጀመሪያው በዚህ ጊዜ ላይ ባንኮች አሉ ባሉበት አገር የራሳቸውን ፓስፖርት ልከው መታወቂያቸውን ልከው አካውንት የሚከፈትበት። እኔ ካሁን በፊት 2-3 ባንክ ያናገሩኝ ነበሩ በዚህ ጉዳይ ላይ ማለት ነው። እዛው ባሉበት አገራቸው ሲገቡ ወላሂ አንድ እህት አሲያ ኢትዮጵያ ላይ በሆንኩበት ሰዓት ተደውሎልኝ ማለት ነው ቤት ገዝታ ኦኬ ገንዘብ ልካ ቤት ተገዛ ተብላ ምን ተብላ ስትገባ 10 ምናምን ሰርታ ቤትም የለሽም በሷ ስም የለም ማረፊያ ቤት የላትም ማረፊያ ቤት አላትም ቤት ተገዝቶልሻል ተብሎ ፎቶ የተላከላት በሷ ስም አይደለም። እሺ ገንዘብ መጥፎ ነው። ለቤተሰቦቻቸው ይርዱ አላሁ ረቡል ዒዛ የነሱን ነገር ያስተካክልላቸዋል። ለራሳቸው ግን ማድረግ የሚፈልጉትን በራሳቸው አካውንት ያስቀምጡ ነው እኔ አድቫይስ። ማንንም በዚህ አይታመንም። ገንዘብ የኢብሊስ ስራ የሚሰራው ገንዘብ ሆኗል በዚህ ጊዜ ገባሽ ሉላ። በራሳቸው አካውንት በራሳቸው ስም በራሳቸው ፓስፖርት አካውንት ከፍተው ማስገባት ይችላሉ። አንድና አንድ ለምን አላቸው መታወቂያቸው በራሳቸው ስም ነው አካውንቱ የተከፈተው በራሳቸው ፊርማን የተከፈተው ማንንም የሚነካባቸው የለም። ከራሳቸው ደሞዛቸው ሲመጣ ለቤተሰቦቻቸው መርዳት ከፈለጉ ከላዩ ላይ ይርዱ። ለቤተሰብ መርዳት አጅርን ስለሚያገኙ ለቤተሰብ መርዳት ነገሮችን ስለሚያቀልላቸው ኦኬ አላሁም ረቡል ዒዛም አዞናል። ከዛ በተረፈ ግን ወንድሜ ያስቀምጥልኝ እህቴ ያስቀምጭልኝ እናቴ ያስቀምጭልኝ እናምናለን እኮ አይደል ቤተሰቦቻችን እኮ እናምናለን። እኔ እናቴ ራሴን ከምናምነው በላይ አምናታለሁ። አሁን ያለንበት ጊዜ ወንድሞቼን ወላሂ ሉላዬ ከራሴ በላይ አምናቸዋለሁ። ገንዘብ ግን የኢብሊስን ስራ ስለሚሰራ የሰው ልጅ አላህን Subhanahu Wa Ta'ala ካልፈራ 10 ምናምን ዓመት የለፋች እህታችን ቤት የለሽም ከተባለች ከሷ መማር የለበትም ሰው መማር አለበት። ከመሆኑ በፊት ነው መስራት ያለበት ወይስ ከሆነ በኋላ ማለት ነው? ስለዚህ ሰው ቤት እንዴት ሆነው ቆመው እንዴት እንደሚያመጡት አላህ ነው የሚያውቀው Subhanahu Wa Ta'ala። እንዴት ተሰቃይተው እንደሚያመጡት ሰው በተኛበት ሰዓት እነሱ ቆመው ነው ያሉት እህቶቻችን። ይሄ የመጀመሪያው ሊያረጉት የሚገባ ምንድነው? በራሳቸው አካውንት ከፍተው ብራቸውን ንግድ ባንክ ይሁን አዋሽ ባንክ ይሁን ምን ይሁን እዛ ይላኩ። ቁጭ ብለው ይጠብቃቸዋል። ተይዘውም ተወሰዱ ኦኬ በሰላምም ሀገራቸው ገቡ ማንም